ካሱ ባላረቄው። ሁሌ ሰዓቷን ጠብቆ ነው የሚመጣው። ማህሌተ ጽጌ አይቀርም። የቀድሞ ዲያቆን ስለሆነ ዲያቆናቱ በቅጽል ስሙ ጲላጦስ ይሉታል። ትክክለኛ ስሙ ግን ካሱ ነው። ድሮ ድሮ የሚተካከለው ቅዳሽ የለም ይባልለታል። አሁን ግን እድሜ ላረቄ ተስፋ የቆረጠ ይመስላል። ራሱን ጥሏል። ልብሱንም አያጥብም። በሳምንት አንዴ ካፖርቱ ላይ ለጥፏት የሚመጣት ነጠላው እላዩ ላይ አድፋ ተበጫጭቃለች። የሚደንቀው ግን ካሱ ምንም ቢታመም ቢሰክር ልብሱ ቢቆሽሽ ቢጎሳቆል ማህሌተ ጽጌ ያለ መቅረቱ ነው። ልትዘጋ በደረሰች ልሳኑ ንኢ ርግቤ እያለ ሲጸነጽል ከበሮ ሲመታ ሲያሸበሽብ ነው የሚያድረው። መቼስ ኢየሱስ ነገር ከባድ አይደል? አንድ ቀን እንደለመደው አረቄውን ጠጥቶ መጣ። ካሱ አረቄ ሲጠጣ ካፉ ጠረን በላይ አኘኳት የሚመጣት ጤና አዳም ትሰነፍጣለች። ምንም እንኳ አረቄውን ባይተውም ለመቅደሱ ክብር ተጨንቆ ጤና አዳም ማኘኩ የሚገርመኝ ባህሪው ነው። ሲጠጣ በመሃል ቢዘላብድም የማህሌተ ጽጌ ድምቀታችን በመሆኑ እንወደዋለን። እሱን እያየ የሚስቅ እንጂ የሚጠየፈው የለም። አንዳንዴ ረፈድፈድ አድርጎ ይመጣል። የዛች ቀን ግን አመጣጡ ሁላችንንም እንግዳ ሆናብን ነበር። በዚያ ላይ የጠጣም አይመስልም። የቅኔ ማህሌቱ መተላለፊያ መቃል ላይ አፉን ሸፋፍኖ እንደቆመ የቤተ መቅደሱ ጠረን ወዲያው እዳሪ ሲሸተን ታወቀን። ሁሉም አፍንጫውን ያዘ። ይባስ ብሎ ካህናቱ፣ ዲያቆናቱ፣ ሕፃናቱም ሳይቀር ጣታቸውን ወደ ካሱ አዙረው ሲጠቋቆሙበት ካሱ መሸማቀቅ ጀመረ። ልብሱን አያጥብም እንዴ? ወይ ደሞ አይታጠብም? መቅደሱን እኮ አገማው። ቆይ ባይመጣስ? ያንዳንድ ካህናትን ጉርምርምታ እየሰማው በካሱ ቦታ እኔ ተሳቀኩለት። ሽታው እየጨመረ ሲመጣ የደብሩ ሊቀ ዲያቆን ካሱን ከማህሌቱ ውስጥ ፈልጎ ነጠላውን እየጎተተ በደም ፍላት መንቅሮ አስወጣው። የሚጫወተው የሚስቀው የሚያወራው ካሱም ምክንያት ሳይደረድር እሺ ብሎ ወጣ። የሚገርመው ግን ሽታው አለመጥፋቱ ነበር። እንዲያውም ዕጣኑ ሲታጠን እየጨመረ መጥቶ ሌላ ጠረን ሲፈጥር ሁሉም ግራ እየገባው ማህሌቱ ሊስተጓጎል ሆነ። የመድኃኔዓለም ያለህ አንተ ጉዱን አንተው ተሸክመው ኖሯል እንዴ? አሉ አንዱ መሪ ጌታ በማህሌቱ ጩኸት መሃል። ብዙ ሰው ባይሰማቸውም አጠገቤ ስለነበሩ እኔ ሰምቻቸዋለሁ። የተናገሩት ደግሞ ለሊቀ ዲያቆኑ ነበር። ምነው የንታ ነጠላይን ነው እንዴ? እያለ በማህሌቱ መሃል ራሱን ለመቃኘት ዝቅ ባለበት ዓይኔ አብሮት ተወረወረ። የሊቀ ዲያቆኑ እግር ተረከዝ ላይ የተለጠፈ ዳር ይኖራል። ቤተ መቅደሱን በሽታ ይናጠው። በዛ ላይ ደግሞ ሲንቀሳቀስ በየቦታው ምንጣፉ ላይ ያረፈው ቆሻሻ አባብሶት እንጂ ከቤተ መቅደስ ሸተካል ተብሎ የተባረረው ካሱ ንጹሕ መሆኑ ሳስብ ዘገነነኝ። ካልሲው ላይ ባየው ነገር የደነገጠው ሊቀ ዲያቆን ሲሮጥ ከቤተ መቅደሱ ሲወጣ ተከተልኩት። ካልሲውን አውልቆ ሊወረውር አሊያም ሊታጠብ መስሎኝ ነበር። እሱ ግን የቤተ መቅደሱ አውደ ምሕረት ወለል ላይ ተዘርግቶ ካሱን ፈልጉት በእናታችሁ
ካሱን ሂዱና ድረሱበት። ጲላጦስን አስቀይሜዋለሁ፣ ካሱን መልሱት፣ ሩጡ እያለ እያለቀሰ ሲጮህ፣ ግማሻችን ካሱን ልንፈልግ ብንሮጥም ካሱ ግን በአካባቢው አልነበረም። ከዚያች ቀን ወዲያም አልተመለሰም። ከሚወዳት ደብሩ፣ ከሚወዳት መቅደሱ፣ ከሚወዳት ማህሌተ ጽጌ ላይ መለስ ጠፍቶ ቀረ። አሁን ድረስ ካሱን እኔ ያስወጣሁት ያህል ማህሌተ ጽጌ በመጣሽ ቁጥር ያመኛል። ብዙዎቻችን ቆሻሻ፣ ደካማ፣ ባለጌ፣ ዘማ፣ ክፉ ብለን የምናባራቸው ሰዎች ምናልባትም የእግዚአብሔር ቤተ መቅደስ ጌጦች ቢሆኑስ እያልኩ አስባለሁ። እኛ ይሄ ቆሻሻ ብለን የምናስወጣውን ሰው እግዚአብሔር ግን የኔ ልጅ እያለ የሚፈልገው አንድ በጉ ነው። ለዚህ ነው የሰው ጠረንን ስናሸት የራሳችን መዓዛችን የጠፋን። ለዚህ ነው የሰው በደል ስንቆጥር በደላችን የተሸሸገን። ለዚህ ነው የሰው ኃጢአትን እያየን ሳንመለስ የሚረፍድብን። ሰው ራሱን ማየት ሲጀምር ከእግዚአብሔር እንደሚርቀው እኛ ራሳችን ረስተነው የሰው ስናይ እግዚአብሔር ቤት ሆነን ከእግዚአብሔር የራቅነው። መጽሐፍ ቅዱስ ላይ እግዚአብሔር ሳኦልን ወደ አናንያ ሲልከው የአናንያ መልስ ይሄ ሰው ክፉ አድርጓል የሚል ቢሆንም በስተመጨረሻ ግን ሳኦል ስሙ ተቀይሮ ጳውሎስ ሆኖ ከአናንያም በላይ የከበረ የእግዚአብሔር ምርጥ ዕቃ ወንጌላዊ ለመሆን በቅቷል። ዛሬም ይህ ሰው ቆሻሻ ነው ብለን ያስወጣነው ሰው ከኛ የተሻለ መሆኑ ምን ማረጋገጫ አለን? ምናልባት እኛ የተገባን ባንሆንስ? የእግዚአብሔር ቤተ መቅደስ ንጹሃን ብቻ ሳይሆኑ ኃጥአን ገብተው ጻድቃን የሚሆኑባት፣ የተዳደፉት ገብተው ንጹሃን ሆነው የሚወጡባት መርከብ ናት። ብዙ ቆሻሻ ካሶች ከሚሳሱላት ማርያም፣ አማልጅኝ ነይልኝ ከሚሏት ማርያም፣ ደጅ ከሚጠኗት ማርያም ተገፍተው ሸሽተዋል። ለመቅደሱ ቀርበን ለእግዚአብሔር የራቅነው እኛ። ለመቅደሱ የራቁ ለእግዚአብሔር የቀረቡ ብዙ ካሶችን ስንቶቻችን ገፍተን ይሆን? አሁንስ ያ ምስኪን ካሱ የት ይሆን? ወስብሐት ለእግዚአብሔር። ተራኪ ዲያቆን ዘአማኑኤል ገዛኸኝ።